ዩቲዩብ መስራት ስለሚከብዳችሁ በተለይ ደግሞ ቦታ አይመቸኝም ያለሁበት ቦታ ካሜራ ጭራሽ አይፈቀድም መዳሜ አትፈቅድም ስልክ ስታይ ይነሳባታል ለምትሉ ልጆች እኔ አንድ መመክራችሁ ነገር አሁን ላይ ጭንቀት ውስጥ አትግቡ። ይሄ ነገር ፍላጎት ካላችሁ ዝም ብላችሁ ስለ ካፕከት ተማሩ። በነፃ የሚያስተምሩ ዩቲዩብ ላይ ራሱ ቪዲዮ ሰርተው ቪዲዮ ዩቲዩብ እየከፈላቸው በነፃ የሚያስተምሩ አሉ። እኔ ራሱ ከ10 ምናምን በላይ ስለ ኤዲቲንግ የሰራኋቸው ቪዲዮዎች አሉ። ገብታችሁ ቻናሌ ላይ ማየት ትችላላችሁ። ሰብስክራይብ አድርጉኝ፣ ተከታተሉኝ። ለእናንተ ጥሩ ነው ይጠቅማችኋል ያልኳቸውን ቪዲዮዎች በሙሉ እየሰራው አቀርብላችኋለሁ። ተለማመዱና ሀገር ቤት ስትገቡ በ4 ወር ሞኔታይዝ አድርጋችሁ ስራ መጀመር ትችላላችሁ። እዛ ነፃነቱ ስላለ በደንብ ስለ ዩቲዩብ ጠንቅቃችሁ የሚያወሩትን ሰዎች ተከታተሉ። ስለ ዩቲዩብ በደንብ ተከታተሉ። ፌስቡክ እንደዛው፣ ኢንስታግራም፣ ስለ ቲክቶክ ከሰው ጋር ያስተዋውቃል። ብር ላይኖርበት ይችላል በቪው ግን ከሰው ጋር ያስተዋውቃል። ሁሉንም ነገር ነካ ለማለት ሞክሩ፣ ተማሩ። ያልተማረ ያልሞከረ አይሳካለትም፣ ያልሞከረ አይሳሳትም፣ ያልተሳሳተ ደግሞ አይሻሻልም። ለመማር ጊዜያችሁን ዝም ብላችሁ ስክሮል የሚያስቅ የሚያዝናና ዝም ብሎ ቪዲዮ ስክሮል እያረጋችሁ ጊዜያችሁን አትግደሉ። ተማሩላችኋለሁ። በየቀኑ መለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ ያደረጋችሁ ተቀላቀሉኝ።